ከንትና ጋር ለመፎካከር ከሆነ ምሮጠው የኔን ዓላማ ማን ነው የሚያሳካው? እንዴት አንድ ሴት ልጅ ጠዋት ተነስታ ወደ ዓላማዋ ነው የምትሮጠው እንጂ የእንትናን የገዛችውን ነገር ለመግዛት ዓላማዬ ብላ ጠዋት ተነስታ ያንን ለመግዛት ያንን ለመዝናናት ያንን ለማረክ ሄደች ከስራለች። በቃ ዘመኗን ያባከነችው እድሜዋን የሰዋችው። ይሄንን ማስተዋል መቻል አለብን። ከሊት እንደዚህ ያድርጋለችና እኔ ላድርግ ብዬ በጠዋት ተነስቼ ለዛ ነገር ምታጋ ከሆነ ከስሬያለሁ። ከዛ በላይ ኪሳራ የለም። የከሊትን ህይወት ሳይሆን የራሴን ህይወት ለማሳካት ነው በጠዋት መነሳት ያለብን። ይሄንን ነው ለራሳችን መንገር ያለብን። ዓላማችንን ለማሳካት ነው እንጂ ትኩረት ማድረግ ያለብን ከእነንትና ጋር ለመፎካከር አይደለም። እነንትና የራሳቸው ዓላማ አላቸው። የራሳቸውን ያድርጉ፣ የራሳቸውን ይሉን አገባንኛ። ስለምንስ ነው የሰው ነገር የምናየው? የራሱን ህይወት ላይ ትኩረት ያደረገ ሰው የሰው ነገር አይታይም። ቢያይም የሚያምር ነገር ማድነቅ ነው። የሚያስደስት ነገር እንኳን ደስ አለሽ ማለት ነው። ከዛ በዘለለ ግን